ኦኬ አሁን ደግሞ እንዴት አድርገን ዳታቤዛችንን ዲፕሎይ እንደምናደርግ ነው የምናየው። ስለዚህ እስካሁን ያው ሎካሊ ነው ኮኔክት ያደረገው። ሎካል ፒኤችፒ ማድሚናችን ላይ ነበረ ቴስት ዩዘራችንንም አደርገን የነበረው። አሁን ደግሞ ወደ እ፣ የጋራ ኤንድ ጎጆ ያው ሎካል ኮኔክሽኑን በዛው ለማየት እነሱ ላይ ዳታቤዛችንን ክሬት አድርገን እ፣ ያው ኮኔክት ለማድረግ እንሞክራለን ማለት ነው። ስለዚህ ያን ለማድረግ መጀመሪያ ከጎጆ ጀምርና ወደ ሲ ፓናላችን ናቪጌት እናደርጋለን። ናቪጌት ካደረግን በኋላ እዚህ ጋር ያው ዳሽቦርድ ላይ እንዳየነው ሁሉም ነገር አለ። ግን እንደ ኩዊክ ቱል እዚህ ጋር ሰርች ማድረግ ያስላለችልን ዳታቤዝ ብለን ስንጽፍ ከይመጣልን ውስጥ ማኔጅ ማይ ዳታቤዝ የሚለው ላይ ክሊክ እናደርጋለን። የመጀመሪያ ስቴፓችን የሚሆነው ዳታቤዛችንን ክሬት ማድረግ ነው ማለት ነው። ስለዚህ እዚህ ጋር መተን ቴስት ዴሞ እንበለው። ይችን ኮፒ ላድርጋትና ዜን ክሬት ላድርገው ዳታቤዙን። ዳታቤዙ ክሬት ተደረገ ማለት ነው። ቀጥለን ዩዘሩን ደግሞ ክሬት እናደርጋለን ማለት ነው። ዩዘሩን ክሬት ለማድረግ እዚህ ጋር ኔሙን እናስቀምጣለን። እንቀጥልና ፓስወርዳችንን ማለት ነው። ያን ካደረግን በኋላ ያው ክሬት ዩዘር እናደርጋለን። ዩዘሩን ክሬት ካደረግን በኋላ አሁን ዩዘሩን እና ዳታቤዙ ለዩዘራችን የዳታቤዙ ፕሪቪሌጅ መስጠት አለብን ማለት ነው። ስለዚህ እንደምናየው እዚህ ጋር ከረንት ዳታቤዝ ሊስት ውስጥ ዳታቤዛችን ክሬት ተደርጓል፣ ግን ፕሪቪሌጅ ላይ ምንም አይነት ዩዘር የለንም። ስለዚህ እዚች ጋር አድ ዩዘር ቱ ዳታቤዝ የምትላለችልን እሷን ክሊክ ስናደርግ ከሚመጣልን ድሮፕ ዳውን ውስጥ ዳታቤዛችንን እንመርጣለን። ከዛም በኋላ ደግሞ ዩዘራችንን እንመርጣለን ሶሪ እዚህ ጋር። ከዛም በኋላ ደግሞ ከዳታቤዝ ደግሞ እንደዚሁ ዳታቤዛችንን እንመርጣለን ማለት ነው። ከዛም በኋላ አድ ነው የምናደርገው። አድ ካደረግን በኋላ ፕሪቪሌጅ እንድንሰጥ ይጠይቀናል። ሎካሊ እንዳደረግነው ማለት ነው። ፕሪቪሌጅ ሰጥተን የምንፈልገውን ቼንጁን አፕላይ እናደርጋለን ማለት ነው። ያን ካደረግን በኋላ ወደኋላ ተመልሰን ብናይ አሁን ከዳታቤዛችን ሊስት ስር ፕሪቪሌጅ የተሰጠው ዩዘራችንን እናገኛለን ማለት ነው። በዚህ መልክ ዳታቤዛችንን ክሬት እናደርጋለን። እንደገና ደግሞ ዩዘራችንን ክሬት አድርገን ፕሪቪሌጅ ግራንት እናደርጋለን ማለት ነው። ፎር ፈርስት ታይም ሪሞት ኮኔክሽን ለማድረግ ሪሞት ዳታቤዝ አክሰስን መስጠት ይኖርብናል። እዚች ቦታ ላይ ያው ዋት ኢዝ ማይ አይፒ ብለን አክቹዋሊ ዋይልድ ካርድንም ሳፖርት ያደርጋል፣ ግን ይሄ አይመከርም። ዋት ኢዝ ማይ አይፒ ብለን ያው አይፒያችንን አድ ማድረግ እንችላለን ማለት ነው እዚህ ጋር። ከዛም በኋላ አድ ሆስት ብለን አድ ማድረግ እንችላለን ዛት ሪሞትሊ አክሰስ ማድረግ እንድንችልን ማለት ነው። ይህንን ካደረግን በኋላ አሁን ዳታቤዛችን ሴት ተደርጓል። ቼክ ማድረግ ከፈለግን ዳሽቦርዳችን ላይ መተን እንደተለመደው ፒኤችፒ ማይአድሚን ብለን ስንገባ ክሬት ያደረግነው ዳታቤዝ ማየት አለብን ማለት ነው። ፊውቸሩ ልክ እንደ ሎካል ስንሰራበት እንደነበረው አይነት ነው። እዚህ ጋር በዛ በኩል ክሬት ያደረግናቸውን ዳታቤዞች እናገኛለን ማለት ነው። ሁሉም ነገሩ ተመሳሳይ ነው፣ ኤክሰፕት እንደ ሎካሉ እዛው ላይ ዳታቤዝ ክሬት ማድረግ ምናምን እነዚህ አይነት ፊቸሮች ያሉትም ዩዘርና እንትኑን ከዛ ከዳሽቦርድ ከሲፓናል ላይ ሆነን ነው ክሬት ማድረግ የምንችለው ማለት ነው፣ እዛ ላይ ፕሮቫይድ በሚያደርግልን። ስለዚህ ዳታቤዛችን ክሬት ተደርጎልናል። አሁን ግን ቴብሉም ምንም ነገር የለም። ሜቢ የዳታዎቻችንን ማይግሬት ማድረግ ከፈለግን ከሎካላችን ማለት ነው። ሎካላችን ማለት ይሄ ነው። እንደዛ ከፈለግን እዚህ ጋር ኤክስፖርት የምትለውን ክሊክ አድርገን ይህንን ዳታ ኤክስፖርት ካደረግነው በኋላ ኤክስፖርት የተደረገችውን ፋይል ኢምፖርት ማድረግ እንችላለን ማለት ነው። እዚህ ጋር መተን ኢምፖርት የምትላለችልን ኢምፖርትን ተጠቅመን እዚህ ጋር ቹዝ ፋይል ብለን ናቪጌት እናደርግና ወደ
ዳውንሎድ አደረግነው። ኦፕን ብለን ደን ኢምፖርት ማለት ነው። ስለዚህ ሜቢ ሌሎች ዳታዎችን ሎካሊ ያሉትን እንደዚህ አይነት አድርገን ወደ አሁን ይሄ ላይቭ ያለው ወይም ደግሞ ሪሞት ያለው ላይ ነው ማለት ነው ኢምፖርት ያለው ሰው በዚህ መልክ ማይግሬት ማድረግ እንችላለን። ሶ ከዛ ምንድነው የምናደርገው? እንመለስና ኮዳችን ላይ አሁን ዳታቤዙን ኮኔክት ለማድረግ እንሞክር ማለት ነው። ሶ ያንን ለማድረግ ስቴፓችን መጀመሪያ ስቴፓችን የሚሆነው እዚች ጋር ሆስት ብለን ክሬት ያደረግነው ላይ አሁን ሎካል ሳይሆን ሪሞት ነው አይደል? ኮኔክሽን ክሬት የምናደርገው ሪሞት ስለሆነ ምን ማድረግ አለብን? ወደ ዳሽቦርዳችን ሄደን የዳሽቦርዳችን ኦር ደግሞ ያለንበት ይሄ የሲ ፓናላችንን አክሰስ ለማድረግ የምንገባበት ላይ ሊሆን ይችላል። የዛን አይፒዋን ነው የምናስቀምጠው ማለት ነው በሁለቱም ኬዝ። በየጋራም በጎጆም አይፒ አድሬስ ይሰጠናል። እችን ሼር አይፒ አድሬሷን ኮፒ አድርገን ወስደን ፔስት እናደርጋታለን ማለት ነው። ከዛ ቀጥሎ ያው ዳታቤዝ ኔሙን ቅድም ክሬት ያደረግነውን ዳታቤዝ ኔም ነው የምናመጣው። ዳታቤዝ ኔሙን ስናመጣ ልብ ማለት ያለብን ነገር ኤክስቴንድ ያደርጋል። በገዛ ነው ዶሜን ላይ ዲፔንድ ሆኖ ኔሞቹን ኤክስቴንድ ስለሚያደርግ ሙሉውን ነው ኮፒ የምናደርገው። ማንኛውም ቴስት ዴሞ ብንልም አፔንድ የሚያደርጋትን እንትኗን ስሟን ጨምሮ ነው ማለት ነው መክፈት ያለብን። ስለዚህ ቺን ፔስት እናደርጋለን። ዳታቤዝ ኔም እና ዩዘር ኔም ተመሳሳይ እሱ እናደርጋለን። ከዛም በኋላ ፓስወርዳችን ደግሞ እናስገባለን ማለት ነው። የሚያደርጉት ቴስት ዴሞ 345 ኤክስክላሜሽን ማርክ ነበር ያደረግኩት ማለት ነው። ስለዚህ በዚህ መልክ ካደረገም በኋላ አሁን ዶት ኤንቪያችንን ቼንጇን ኢምፕሊመንት ለማድረግ ድጋሚ ማስነሳት ይኖርብናል ማለት ነው። እንደተባባለው እቺ ኮኔክሽኗን ታይም አውት ኢረር እንደዚህ አይነት እንትን ይሰጣል። በብዙ መንገድ ሞክሬያለሁ፣ አልሰራ ስላለኝ ነው ታይም አውቱንም ሴት አድርጌ ምናምን አልሰራ ስላለ ነው እነሱን ኮንታክት ያደረኳቸው። ሪሞት ኮኔክሽን አላው እንደማያደርጉ ከሴኪሪቲ አንጻር የነገሩኝ በዚህ ምክንያት ነው ማለት ነው። ይህን ሴም ፕሮሰስ ፈጠን ባለ መንገድ የጋራ ላይ አንድ ክሬት እናድርገው እና ከዛም በኋላ ከሎካሊ ኮኔክት ለማድረግ እንሞክር ማለት ነው። አሁን ክሬት ካደረግን በኋላ ያው ኮፒ እናድርገው ማለት ነው። ክሬዴንሻሉን ወስደን አምጥቼ ኮፒ አድርጌዋለሁ። ቅድም ልክ ጎጆ ላይ እንዳየነው እያንዳንዷን ዩዘርኔሙን እቺ ሆስቷን እቺ ጋር ሼርድ የሆነች አይፒ አድሬሷን ማለት ነው ሎኬት የሚያደርግበትን ከዛም በኋላ የዳታቤዙን ዩዘርኔሙን ከዛ ከዳታቤዝ ቦታ ላይ አምጥተን ፔስት ማድረግ ነው ማለት ነው ከኛ የሚጠበቀው። ከዛ እነዚህ ክሬዴንሻሎች ከመጣም በኋላ ጀስት ኤንፒኤም ስታርት ብዬ ኮንፊገር በተደረገው መሰረት ራን እንዲያደርግ አድርገዋለሁ። ኮኔክሽን ስታብሊሽ አድርጓል፣ ኮኔክት አድርጓል ማለት ነው። አክቹዋሊ እቺ ፖርት እየመጣች ያለችው እዚህ ጋር ቅድም የተኳስ ስላለች ነው እና እዚህ አፕ ውስጥ ኮንፊገር ስትደረግ ፖርቷን እንዲያሳይ እያደረገ ስለሆነ ነው እንጂ አክቹዋሊ
ዳታቤዙ ኮኔክት እያደረገ ያለው ሪሞት ካለው ጋር ነው ማለት ነው። ፖርቱ ደግሞ ዲፎልት ይመጣና ፒኤችፒ አድሚናችን ላይ በዚች ፖርት በኩል ነው አክቹዋሊ የማይስኩዌል እንትናችን ሀፕን እያደረገ ያለው ያኛው ሎካሉ ነው ማለት ነው። ከዛ በስነስርዓት ዳታቤዙን ኮኔክት አድርጓል። ኮኔክት አደረገ ማለት በሲኩዌላይዝ ኮንፊገር ስለተደረገ ቴብሉን አውቶማቲካሊ ክሬት ማድረግ አለበት። እንደዛ ኮንፊገር ስለተደረገ ስለዚህ እዚህ ጋር እንደምናየው ዩዘሩ መጥቷል። ይሄኛው ያው ማይግሬት ያደረግነው ስላልሆነ ኖርማሊ ቴብሉ ብቻ ነው የሚኖረን ማለት ነው። በዚህ መልክ ሎካል ያለውን ዳታቤዛችንን ሪሞት ካለው ዳታቤዝ ጋር ኮኔክት ማድረግ እንችላለን ማለት ነው። ያው ቅድም ላይ ስናይ ኢረር ስትሮ እያደረገ ነበር አለ ኢረር ኮኔክሽኗ ምናምን በዛ በጎጆ በኩል አድርገን ስንሞክረው እሱን አክቹዋሊ የተወሰነ እንዲቆይ ማድረግ እንችላለን። ስፔሻሊ በኮንፊግሬሽን ፋይላችን በኩል ዳይሌክት ኦፕሽናችንን ታይም አውት የሚያደርግበትን ሴት በማድረግ ለምሳሌ እቺ አክቹዋሊ በሚሊ ሰከንድ ነው የምናስቀምጣት። ያ ማለት ስቴይ ያደርጋል ኮኔክሽኑ ብሬክ እንዳያደርግ ያደርጋል ማለት ነው። ለዚህ ታይም ያህል ቶለሬት እንዲያደርግ አይነት ነገር አድርገን ያው መስራት ነበረበት እንደዛ ተደርጎ ማለት ነው። ግን ስቲል ከዛ በኋላ ኢረር ኪፕ ያደርጋል ኮኔክት ለማድረግ የማይስኩዌል ኢረር ኢሹ ዲስፕሌይ ያደርግ ነበረ ኮንቲኒየስሊ ማለት ነው። እና ከዛም በኋላ ነው ያው ኮንታክት ስናደርጋቸው እንደዚህ አይነት ነገር የተመለሰልን ማለት ነው። በዚህ መልክ እንትን ማድረግ እንችላለን፣ ሴት ማድረግ እንችላለን ማለት ነው። በዚህ መልክ ዳታቤዛችንን ኮኔክት ማድረግ እንችላለን ከሎካላችን ጋር ማለት ነው። በኔክስት ቪዲዮ ደግሞ እንዴት አድርገን አሁን ማይስኩዌላችን ፐርፌክትሊ ኮኔክትድ ነው ባክኤንዳችንን እንዴት ዲፕሎይ እንደምናደርግ እናያለን ማለት ነው።